بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو وندموچه اهتوچه من العالم التقنيو. السلام عليكم ورحمة الله وبركاته. እንግዲህ አንድ ጊዜ ባለፈ ማለት ነው የቃቢልና ሀቢል ታሪክ አቀርባለሁ ብዬ ተናግሬ ነበር። አሁን ደግሞ ኢንሻአላህ አብረን ትንሽ ጊዜ እንቆያለን። ዘገይቼ ነው የገባሁት፣ ጽሁፍም አላቀረብኩም እንደሚገባ ግን አላችሁ ከሆነ በሰላም ግቡ። በባዕድ የተከበራችሁ ወንድሞቼ ቀርታ ስለዚህ ይህን ታሪክ ደግሞ መቅረብ የፈለኩት ለምንድን ነው እኛ ሁሌ በህይወታችን በሚከሰት በትንሽም በትልቅም አላህ Subhanahu Wa Ta'ala በቁርአን ላይ ስላስቀመጠው እኛ ደግሞ ከሱ መማር እንዳለብን ብዙ ሰዎች እኔ በትግርኛ የሚናገሩም በአማርኛም እንኳን ብዙ የፖለቲካ ተናገሪ ምናምን አላሉኝም፣ ግን በትግርኛ ሁሌ አንዳንድ ሰዎች ልገልጽላቸው እፈልጋለሁ። ምክንያቱም እኔ ሁሌ የማቀርበው ፕሮግራም ከእስልምና ጋር የተያያዘ ነው እና እስልምና ማለት ደግሞ የሁሉ ህይወታችን የሚሸፍን ሳብጀክት ወይ ደግሞ አርስት ያለው ነው። ቁርአን ማለት እንዴት ብለህ መኖር እንደምትችል አጠቃልሎ በቁርአንና በሱነት ረሱል ሰለላሁ ዐለይሂ ወሰለም የሚነግረን ከሀ እስከ ፐ እንደሚባል ጉዳያችን የሚጠቀልልልን የሚነግረን ነው እና አንድ ሰው ሙስሊም ሆኖ የፖለቲካ መናገር አይፈቀደውም የሚለው ነገር የለም። በእርግጥ እኔ ሁሌ ምለው ማለት ነው እኔ ፖለቲሻን አይደለሁም። ምክንያቱም የፖለቲካ ሰዎች እዚህ እንደተማር ነው ማለት ነው እዚህ በውጭ ሀገር ያለ ነው ማንም አይደለም የሚሆነው ግዴታ የሱ ትምህርት ያለው በዛ ሚሰራ ብቻ ነው የሚናገር እንጂ ማንም ሰው አይናገርም። እኔ ደግሞ እንደሱ ስለ አቅጣጫ ስላለኝ በሚችለው እንጂ በማልችለው ስለማልገባ፣ ግን እስልምና ግን በዛ ጉዳይ ይናገራል ወይ አይናገርም ከተባለ ግን ይናገራል፣ በደንብ ይናገራል። በሁሉም ከሐላፊ የሀገር ሐላፊ ጀምሮ እስከ መጨረሻ ላይ ሁሉም ነገር ያለ አስቀምጦልናል፣ ይነግረናል። ግን እኛ ማድረግ ያለብን ምንድነው በሚከሰት በህይወታችን ብዙ ነጥብ ሲነሳ እኛ ግዴታ በዛ ምክንያት ደግሞ መንሳት አለብን፣ መነጋገር አለብን፣ መማር አለብን። ስለዚህ አንድ ሰው ልትገድበው አትችልም። አንድ ነገር እኔ ስናገር አንቺ ወደ ፖለቲካ እየገባሽ ነው ብለው የሚገድቡ ሰዎች ይቅርታ አድርጉልኝ፣ ዒልም ወሰን የለውም። የሁሉም ነገር መናገር ትችላለህ። እኔ በፖለቲካ ጉዳይ አንስቼ ብናገር ፖለቲሻን ማለት አይደለሁም። ግን እኛ የዘርነት መጥፎ መሆኑ ስንናገር ከቁርአን የተነሳ ነው። ቁርአን ነግሮናል። يا أيها الناس إنا خلقناكم من ذكر وأنثى وجعلناكم شعوبا وقبائل لتعارفوا إن أكرمكم عند الله أتقاكم أسقمطوال አትሰዳደቡ፣ ተከባበሩ፣ ተዋደዱ ምናምን የሚለው ሁሉ ይሄ ቁርአን አነጋገር ነው። ሐዲስ ረሱል ሰለላሁ ዐለይሂ ወሰለም አለ እና ይሄ አንድ ነገር ተነስቶ ብለ ስትናገር ሁሉ እያንዳንዱ መጥቶ ሊገድበህ ይፈልጋል። እና ባካችሁ ዲናችሁ ማታውቁ ከሆነ ተመልሳችሁ አንብቡት፣ ወቁት፣ ተማሩት። ምንድነው የሚለው እስልምና ብላችሁ ማወቅ አለባችሁ እንጂ ለሌላ ሰው የሚናገር በዚህ ተናገር በዚህ አትናገር ይሄ እኮ እንደዚህ በየስሜቱ ሰው ልትሄደው ብላ አይደለም። ይሄ ዳዕዋ ነው። ዳዕዋ ደግሞ በራሱ አቅጫጫ የሚሄደው ዳዕዋ አደራረግም ራሱ አለበት። ادعو إلى ربك إلى سبيل ربك بالحكمة والموعظة الحسنة ይላል። ስለዚህ ለኛ ስለተነገርን በዛ መገደብ የለበትም። ይሄ ደግሞ ትምህርት ነው። ትምህርት ቤት ስትሄድ በሁሉም ነገር ነው የምትማረው። የማትማቲክ ትማራለህ፣ የቋንቋ ትማራለህ፣ የፖለቲካ ትማራለህ፣ የሁሉም ነገር ትማራለህ። ስለዚህ ይሄ አያስፈልገንም አይባልም። የሚጠቀምበት ሰው ካለ ደግሞ ይጠቀምበታል። ስለዚህ በዛ ነው የቃቢልና የሀቢል መንሳት የፈለኩ። ደግሞ አሁን ለምንድን ነው በዚህ ሰዓታችን በዘመናችን ማለት ነው በዚህ
ባለንበት ቀርታ ኦኬ ገባኝ ኦኬ ወጥቻለሁ የሚጠይቁ በውስጥ ናቸው ላይፍ አለሽ የሚለው ወጥቻለሁ ኦኬ መንሳት የፈለኩት አሁን በዚህ ሰዓታችን እንደምታዩት ብዙ የሰው መጥፋት ሰው መሞት በአለማችን በሙሉ ዓለማችን ማለት ነው ስፔሻሊ ደግሞ አሁን ለኛ በአገራችን በተለያየ ችግሮች የሚከሰቱ ያሉ እስልምና በዚህ በህይወት መጥፋት በመግደል ምን እንደሚለው የቃቢልና የሃቢል ታሪክ መንሳት የፈለኩት ማለት ነው አላህ Subhanahu Wa Ta'ala በሱረት አልማኢዳ ከአያ 27 እስከ 31 ነግሮናል የሚገርማችሁ ብዙ ሰዎች በዚህ ሰዓት ማለት ነው ተለያየ ችግር ተገኝተው በመግደል ሰው ብዙ ነገር የሚናገር መጥፎ ስለ እየሰማን ስላለን እኛ በሃይማኖታችን በእስልምና ምን እንደሚለው ማወቅ አለብን እስልምና ለመግደል ሰው ወይ ለመሞት የሞት ሰው ይሄኛ ያስደስተናል ወይስ አያስደስተንም የሚል ጥያቄ ነው ምክንያቱም በዚህ ሰዓት እንደሱ ብዙ የታየ ነው የተሰማ ነው የፈለገ የፖለቲካ ሳይድ ይውሰድ ሁሉም ሰው የራሱ ጉዳይ ነው ሁሉም የየራሱ ኃላፊነት የውመል ቂያማ ይጠየቅበታል ሁላችን እንጠየቃለን ስለዚህ እኔ ማንጸባረቅ የፈለኩት አላህ Subhanahu Wa Ta'ala በጣም የሚጠላው ነገር እንደሆነ ነው አላህ Subhanahu Wa Ta'ala ደም መፋሰስ አይወድም ከትላልቆች ዘንብ ኃጢያት እንደሆነ ደግሞ ማወቅ አለብን قتل النفس التي حرم الله الا بالحق ካልሆነ በجهاد በተለያየ ቦታ በሚፈቀደው ሃይማኖት በሚፈቅደው ካልሆነ በስተቀር በምንም ተአምር ነፍሲያ መጥፋት አላህ Subhanahu Wa Ta'ala ደስ አይለውም ስለዚህ አላህ Subhanahu Wa Ta'ala መጀመሪያ ገዳይ ማን እንደሆነ ማወቅም ይገባናል እሱ ደግሞ የአዳም ልጆች ሆኖ ሁለታቸው ቃቢልና ሃቢል የሚባሉ ማለት ነው አላህ Subhanahu Wa Ta'ala ምን ብለዋል ወትሉ عليهم نبأ ابني آدم بالحق إذ قرب قربانا فتقبل من أحدهما ولم يتقبل من الآخر قال لأقتلنك قال إنما يتقبل الله من المتقين لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين إني أريد أن تبوء بإثمي وإثمك فتكون من أصحاب النار وذلك جزاء الظالمين فطوعت له نفسه قتل أخيه فقتله فأصبح من الخاسرين فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه قال يا ويلتى أعجزت أن أكون مثل هذا الغراب فأواري سوءة أخي فأصبح من النادمين سلازي إيش آية بسورة المائدة مالتنا آية 27 እስከ 31 ያለ ማለት ነው የሚነግረን እቺ ቀሳ الرسول صلى الله عليه وسلم الله سبحانه وتعالى واتلو عليهم يا محمد واتلو عليهم لأمتك ለሁሉ ሰው ንገራቸው በእነዚህ የአዳም ልጆች ሁለታቸው ወንድማሞች ማለት ነው ቃቢልና ሃቢል እኛ በቁርአን እንኳን ወንድማሞች የነገረን ማለት ነው ሲነግረን ወትሉ عليهم نبأ ابن آدم ሁለት ልጆች ነው የሚለው እንጂ ቃቢል ወሃቢል ከሌላ ቀሰስ የበኒ እስራኤል ቀሰስ የመጣ ነው ዑለማ የሚነግሩን ምክንያቱ ወላ ተውራ ወላ እንጂል ከአላህ Subhanahu Wa Ta'ala ስለወረደ ብዙ አንዳንድ ነጥቦች ደግሞ የሚመሳሰል ከኛ ጋር ብዙ ስላለ ያ ስሙ ከዛ ነው የመጣ ማለት ነው እዚህ ግን የሚነግረን ወትሉ عليهم نبأ ابن آدم የአዳም ሁለት ልጆች ማለት ነው እነሱ إذ قرب قربانا በፊት ምን ነበረ
እንደዚህ ቁርባን ማለት ለአላህ Subhanahu Wa Ta'ala እንደ ሰደቃ አውጣ ማለት ነው ቁርባን ሲሰጡ ለአላህ ብለው የአንዱ አላህ Subhanahu Wa Ta'ala ተቀብለዋል የአንዱ ሲቀበለው ደግሞ በዛ ጊዜ ምን ነበር ከላይ እሳት ይመጣና ይበላው ስለዚህ እንደተቀበለው ያቃሉ ማለት ነው የሁለተኛው ግን የወንድሙ አልተቀበለው የሃቢል አላህ Subhanahu Wa Ta'ala ተቀበለዋል የቃቢል አልተቀበለው ስለዚህ فتقبل من احدهما كአንዱ አላህ ተቀበለዋል የአንዱ ደግሞ አልተቀበለው ምን ተከሰተ በኋላ እንደሱ ሲሆን ማለት ነው قال لا اقتلنك እገድልሃለሁ አለ ማለት ነው ይሄ የመግደል መጀመሪያ የተጀመረ በሁለቱ በአዳም ልጆች ማለት ነው መገዳደል ወይ መግደል የተጀመረ በስኑ لا اقتلنك قال انما يتقبل الله من المتقين እኔ እገድልሃለሁ አለው ማለት ነው ወንድሙ እገድልሃለሁ እንደዚህ አሁን ወንድማሞች የአዳም ልጆች እየተገዳደለ ያለ ማለት ነው የሚያሳዝነው አላህ የማይወደው እንደሱ አለው ማለት لا اقتلنك قال انما يتقبل الله من المتقين ለምንድነው የምትገድለኝ አላህ እኮ አላህ የሚፈራ ነው የሚቀበለው የኔ የተቀበለኝ ያላህ ፍራቻ ስላለኝ ነው አንተ አላህ ፍራቻ ስለ የለም ስለሆነ አልተቀበለህም አለው ማለት ነው ለኢን በሰጠ ኢለየ يدك አንተ ልትገድለኝ ብትሞክር እኔ ግን አልገድልህም አለው وما انا بباسط يدي اليك لاقتلك اني اخاف الله رب العالمين هم ያሳየኝ ምንድነው እኔ ላንተ ለመግደል ብዬ አልሞክርም ለምን እኔ አላህ ፈራለሁ አለ اني اخاف الله رب العالمين አሁን የመግደል ጉዳይ ብዙ ህግ አለው በጦርነት ሰው ለመከላከል ለራሱ ብዙ ነገር አለው ግን በአጠቃላይ ነው ዛሬ የምንናገረው ማለት ነው አላህ Subhanahu Wa Ta'ala ይሄ እንዳልወደደው ጥሩ እንዳልሆነ እኛ ደግሞ የአዳም ልጆች ከነሱ እንማር ጥቅም የለውም ስለሆነ አትገዳደሉ ያለን ስለሆነ ማወቅ እንዳለብን ማለት ነው ስለዚህ اني اخاف الله رب العالمين اني اريد ان تبوء باسمي واسمك فتكون من اصحاب النار وذلك جزاء الظالمين انت የኔና ያንተ ኃጢያት ይዘህ ከገሃነም ሰዎች ልትሆን ትፈልጋለህ አላህ ደግሞ እነዚህ በዳዮች እነዚህ ዛሊሞች አይወድም ማለት وذلك جزاء الظالمين እነዚህ ዛሊሞች ደግሞ መጨረሻ ላይ ጀሃነም እንደሚገቡ ይሄ የታወቀ ነው ማለት ነው ይሄ እንደዚህ የተነጋገሩ ናቸው ገና ገድልሃለሁ አትገድለኝም ምናምን ሰይጣን ደግሞ በመሃል ይገባል ግዴታ ማለት ነው ይሄ ደግሞ ማንንም ሰው ሊያቀጥመው የሚችለው ማለት ነው በተለያየ አሁን በአለማችን ወንድማሞች አይገዳደሉም ይገዳደላሉ ማት ወንድም የሚገድል ዘመዱ የሚገድል ምንም የሚገድል ማት ነው ተውት በጠሩነት በትልቁ ነው ይሄ በውልቀ ሰው ራሱ ብዙ ነገር ይከሰታል ማለት ነው ስለዚህ فطوعت له نفسه قتل اخيه فقتله فاصبح من الخاسرين ይሄ ራሱ የሚነግረ ምንድነው ነፍሲያችን መጥፎ ስለሆነች فطوعت له نفسه እቺ መጥፎ ነፍሲያ ሊገድለው እሺ ብላ የገዛ ወንድሙ የናቱ ያባቱ ወንድም እንዲገድል አደረገችው ማለት ነው ነፍሲ የራሱ ነፍሲያ መጥፎ ስለሆነች ነው እንጂ ማንንም ሰው አላህ የሚፈራ ለመግደል አይቀዳደም ለመግደል ሰው ተገድሎ ብሎ ራሱ ደግሞ አይደሰትም ይህ ሂዩማኒቲ ራሱ ህልና ያለው ሰው አይደሰትም ምክንያቱም የሁሉም ሰው ነፍሲያ ናት በደለኛ ቢሆንም ያልበደለ ቢሆንም ደስ አይልም እኛም መቀበል ያለብንም ኃጢያታችን ደግሞ ስለበዛ ነው እንደዚህ የግድያ የበዛ ራሱ በዚህ ሰዓታችን እንደምናየው ሁሉ ለምን እንደተገደለ አያቅም ለምን እንደሚገድል ያለው አያቅም ይሄ አኺራት ዘማን ሲቀርብ ነው ገዳይ የምን እንደሆነ አያቅም ሁሉ ሰው ገሃነም የሚገባ ነው ሁሉ ገዳይና ተገዳይ ገሃነም የሚገባ ነው ምክንያቱ በሐቅ ካልሆነ አላህ Subhanahu Wa Ta'ala ለሁሉም አይቀበላቸውም ስለዚህ فطوعت له نفسه قتل اخيه فقتله فاصبح من الخاسرين ገደለው ማለት ነው ወንድሙ ገደለው ከነዚህ ኪሳራ ያሉ ሰዎች ደግሞ ሆነዋል ማለት ነው አሁን መጀመሪያ ሰው ስለገደለ ምን እንደሚያርገው ወንድሙ አያቅም ተሰክሞ እንደዚህ ይሄድ ነበር ገና ያ መጀመሪያ ተገዳይ ነው እንደሚደፈን እንደሚቀበር ምናምን ዕውቀት የለውም ይሄን ሰው የምን እንደሚያርገው ተቆጥቶ ያለቀሰ ወንድሙ ተሰክሞ ይሄድ ነበር ማለት ነው
فبعث الله غرابا يبحث في الأرض ليريه كيف يواري سوءة أخيه إني راسو إنسسا نوكون لن يمي أستمرن كإنسسا راسو بإنسسا راسو الله سبحانه وتعالى اندم من نمار درجن ينهلو أير يفتر من يفتر كيتام تتنو ينهلو قتيك كإنسسا راسو كنزمي برو كوفوش كمنا من كنسو بزو نجر نو يتماري إنيا بيتشا مناك يمسلنال الله سبحانه وتعالى جن كإنسسا كتلاية كلهم نجر لنمار نو يادرجن إنما مجمّريا قدا يسويو انديت قفرو اندمي كبر راسو آياك أم نبر إن الله سبحانه وتعالى النزي قراب ميبال تقر وف رجم من دنو ميبال عبت ويدمو يهي رجمو يا عفو يالو قراب يبال نسو انديت بلو اندمي كبرنا عند اندسو وف يموت يزو اندزي بأفرو قفرو اندمي قبر أسايو مالتنا سلازي فبعث الله غرابا يبحث في الأرض ليريه كيف يواري سوءات أخي انديت بلو يسو سوء يوندم يموت لي قبرو أسايو مالتنا قال من بلوال مالتنا يهي قدايو يا ويلتا وين قودي أعجزت أن أكون مثل هذا الغراب كان اندزي انسسا راسو لما درقني ألشالكم مالتنا فأواري سوءة أخي فأصبح من النادمين ندسو قفري لمقدر وندمي راسو ألشالكم بلو وندمو قبرو اندقنا كسو دمو بتام كنزي بتام قوچتوال مالتنو تقوچوال وندمو مقدلو بتام تسمتوتال سلازي يهن قصة مالتنو مينقرن الرسول صلى الله عليه وسلم نقولو تبلو جمهور العلماء ይህን ቅሳ በቁርአን እንዳለ ተለያየ ታሪክ ደግሞ ለምንድነው ይሄ አላህ Subhanahu Wa Ta'ala ያመጣልን አላህ መግደል እንደማይወድ መጀመሪያ የገደለ ደግሞ ይሄ የበኒ አደም ልጅ ማለት ነው በኋላ ይሁሉ ሰው ከሱ በኋላ የሚገድል ሰው ዘንቡ ኃጢያቱ ወደሱ እንደሚሄድ ተነግረናል ማለት ነው ስለዚህ ይህ ታሪኩ ደግሞ ለምንድነው ይሄ እስከ መግደል የሚደርስ ወንድም ለምንድነው ከምን ተነስቶ ነው ታቃላችሁ አደም አለይሂ ሰላም ሲፈጠር ኢብሊስ በቅናት ነው ለምንድነው እሱ ከኔ በልጦ እኔ ለምን እንደዚህ ብሎ ነው የጀመረ ማለት ነው ይሄ ደግሞ እንደሱ ነው ሁሌ የበኒ አደም ችግር በአለማችን በትንሽና በትልቁ ካየነው ሁሉ ከቅናትና ከሐሰድ ለምን ከኔ ይበልጣል ለምን ከኔ እሱ አገኘ ለምን እኔ እንደዚህ ሆናለሁ ከዛ ነው የሚጀምረው ምን ቤዙ መጀመሪያው እሱ ነው በሰራም ይሁን ጥላቻ የሚፈጠር በቤተሰብም ይሁን በወንድማሞችም ይሁን قصة يوسف عليه السلام ወንድሞቹ እስከ መግደል የደረሱ እስከ መጣል በእንትኑ ምንድነው የሚባል ውሃሚ የሚመጣበት የጣሉት ምንድነው በትግርኛ ዒላ ነው የሚባል የጣሉት ሊገድሉት ፈልገው እዛ የጣሉት ማለት ነው ጻፉልኝ እስከ በአማርኛ ምንድነው የሚባል የጉድጓድ የውሃ ጉድጓድ ማለት ነው ጉድጓድ የጣሉት እዛ ስለቀኑ ናቸው ለምንድነው አባታችን ለዩሱፍ አለይሂ ሰላም እንደዚህ አብልጦ የሚያየው ብሎ ነው ሁሌ ከፈለጋችሁ አንድ ችግር ከየት ጀመረ ብላችሁ ካያችሁ ታሪኩ ሜኑ ከሐሰድና ቅናትና ለምን እንደዚህ ሆነ ለምን እንደሱ ለምን እኛ የለንም ለምን እነሱ አላቸው ለምን እንደዚህ ከዛ ነው የሚጀምር ስለዚህ አላህ Subhanahu Wa Ta'ala ደግሞ ይህን ጉዳይ ሲቀበለው ይህን አንዱ ሲቀበለው ማለት ነው ابن آدم مالت فائدة جديدة وكذلك فإن رسول الله صلى الله عليه وسلم قد أخبر عن هذا القاتل الذي قتل أخاه أنه أول من سن القتل فلو كان من بني إسرائيل يعني ما كان هناك جرائم قتل ووقعت قبل بني إسرائيل البشرية هي أنبياء كلاتشو كبني إسرائيل سلوهونو إسرائيل لجوج سلوهونو يمجمريا قد يتجمر النزي سنة سيئة مطفو سنة يتكله ወይ ደግሞ ያቀራልን ይሄ ወንዱም የገደለ ማለት ነው ስለዚህ ይሄ መጀመሪያ ደግሞ እንስሳው ሊያስተምራቸው የመጣ
غراب ويدمو يوفو انديت بلو اندو قفر لتعليم أحد الأخوين القاتل يدفن أخاه المقتول. فهل يعقل أن الحفر ودفن الموتى لم يكن معلوما في البشر من قبل؟ إذا مستبعد أن يكون المقصود اثنين في بني إسرائيل. سلازي والراجح أنهما من ابن بني آدم. አንዳንዱ ዑለማዎች ከበኒ አደም አይደሉምና ክርክር ስላለ በርግጠኝነት የሚያሳየው የሚነግረው የአደም ልጆች እንደሆኑ ሁለታቸው ማለት ነው። ስለዚህ መጀመሪያ ደግሞ لقد قرب قربانا تقصد بصدقه ቁርባን ማለት ሰደቃ ማለት ነው። ሰደቃ አንዱ አወጣ የአንዱ አላህ ተቀበለው የአንዱ ደግሞ فتقبل من احدهما ولم يتقبل من الاخر فقال الذي لم يتقبل منه الذي تقبل منك لا اقتلنك እገድልሃለሁ ብለው የጀመረ ማለት ነው። ስለዚህ ብዙ ትምርት ያለው ነው። انما يتقبل الله من المتقين እቺ ራሷ ብዙ ነገር መናገር እንችልበታለን። ምክንያቱ አይ አመል የሆነ ስራ የፈለገ የሆነ ስራ ምንሰራው ለአላህ ብለን ማንሰራው ከሆነ አላህ አይቀበለው። ህይወታችን ሙሉ ብንሰራ ኢኽላስ ያስፈልጋል። ولذلك إنما الأعمال بالنيات وإنما لكل امرئ ما نوى فمن كانت هجرته إلى الله ورسوله فهجرته إلى الله ورسوله ومن كانت هجرته لدنيا يصيبها أو امرأة ينكحها فهجرته إلى ما هاجر إليه. ስለዚህ ሁላችን በዚህ ዓለም ያለን ምንድነው ዓላማችን ምንድነው ፍላጎታችን የየአንዳንዳችን ፍላጎታችንና ንያችን እቅዳችን ለምን እንደሆነ ስለሚላይ የሁላችን አኗሪ ይለያያል አስተሳሰብ ይለያያል ፍላጎታችን ይለያያል። ስለዚህ ዋናው እስልምና የሚለው ለአላህ ብሎ የሚኖር ከሆነ ሁሌ ከአላህና ከረሱሉ ሰለላሁ ዐለይሂ ወሰለም ፍላጎት ነው የሚሄድ። ግን ንያው ወይ ደግሞ ፍላጎቱ ሌላ ከሆነ ለሀገር ለስልጣን ለሴት ለገንዘብ ለምን ከሆነ ደግሞ ወደዛ ነው የሚሄደው። ስለዚህ መደባለቅ የለብንም። እኛ ንያችን ምንድነው ጸዳ ብለን ማወቅ አለብን። ሁላችን እያንዳንዳችን ሰው ከንያው ነው የሚታወቅ የምን ንያ አለው የምን እቅድ አለው ለምንድነው የሚሰራ። ስለዚህ እኛ ያ ካወቅን ያ ደግሞ ማንንም ማየት አይችልም። ንያችን እንዴት እናውቃለን ማለት ይቻላል። إنما الأعمال بالنيات ومحل النية علماء من قالوا የት ነው የምትገኘው ንያ እቺ እቅድ ናት። አሁን እኔ ዙህሪ መስገድ ከፈለኩ ማንንም ሰው መጥቶ ዙህሪ ለመስገድ የሚፈልግ ማየት ይችላል አይችልም። ግን ሰዓቱ ደግሞ ይነግረኛል። በዙህሪ የሚሰግድ ከሆነ አሃ ዙህሪ ስለሆነ ነው። ስለዚህ ንያ ውስጣችን ንያ ያለ አላህ ብቻ ነው የሚያውቀው። ግን አመላችን ደግሞ ምን ድርጊት የምናረገው ድርጊት ደግሞ ያሳያል። የምን ድርጊት ነው ያደረግናል? الذين آمنوا وعملوا الصالحات ኢማነኞች ከሆኑ ሁሌ ስራቸው ደግሞ ደግ ስራ ነው ቆንጆ ስራ ነው። ሞጥፎ የሚሰራ ስራ ከሆነ ለአላህ ብሎ አይሰራ ላን አላህ አይቀበለውም። የመጥፎ ስራ የሰይጣን መንገድ ነው። የጥሩ ስራ የደግ ስራ ደግሞ የአላህ ስራ ነው የአላህ መንገድ ነው። ይሄ ደግሞ ተለያያል። ስለዚህ ሲራዕ بين الحق والباطل የሚባል ነገር ነው። አሁን የሁሉም ይባላ ሰብ ያለ በአለማችን የሐቅና የባጥል ነው። አሁን ማነው ጠቅልሎ ያዘው ማነው ኦቨር ያለ የሐቅ ነው የውሸት ነው የጠቅም ነው ሁላችን እያየነው ነው እየኖርነው ነው ማለት ነው። አላህ የሚፈሩ በአለማችን ቢበዛማ እንደሱ አይሆንም ነበር። አላህ የሚፈራኮ ብዙ ነገር ነው የሚያርቅ። አላህ የሚፈራ ሰው ለራሱ እንደውም አያስብም ለሌላ ሰው ነው የሚያስብ። ለህዝቡ ነው የሚያስብ ለጎረቤቱ ነው የሚያስብ ለልጆቹ ነው የሚያስብ ለሚስቱ ነው የሚያስብ ለሁሉ ኸይር ነው የሚያስብ። ግን ንያችን ሌላ ከሆነ ግን ወደ ሌላ ነው የሚሄደው። ስለዚህ انما يتقبل الله من المتقين. وددت أني أعلم أن الله تقبل مني سجدة واحدة لأني لو علمت أن الله تقبل مني سجدة واحدة علمت أني من المتقين لكنني لا أعلم. عنده صالحين كسلف من على مسلاته يهن آية سيكرا إن يكون الناس አይደለንም እነሱ እኮ እያንዳንዱ አያ ቀርተውኮ ተደብር ያረጋሉ። ምን እንማራለን ከዚህ አያ ከቻ አያ ምን እንማራለን? እኛ እኮ 30 ጁዝ ብንቀራ
እኔ እንጃ አንድ ተደቡር አድርገን ከዛ ይሄን ተምረን ምንለው ከሆነ በጣም አሪፍ ነው። እሱ ግን ምን አለ መሰላችሁ እቺ አያ ሲቀራ انما يتقبل الله من المتقين ምን አለ ከነዚህ ሰለፍ ሳልህ የሚባሉ ናቸው። እኔ እኮ አለ አንድ ስጁድ እምሰግዳት ከአንዱ ሰላቱ ማለት ነው ከአንዱ ስጁድ አንድ ስጁድ ያ አራት ረካዓ ምን ሰጅደው ስንት ስጁድ አለ አንድ ስጁድ አላህ የተቀበለኝ በሆን ባቅ አለ ከነዚህ አላህ የሚፈሩ እቆጠር ነበር አለ። ግን አላቅም እኛ እኮ ሁሉም ምንሰራው አላህ እንደሚቀበለን እኛ ጥሩ እንደሆነን እኛ ሙስሊሞች እንደዚህ ነን ብለን እየፈከርን ነው የምንኖረው። እኛ አናቅም እኮ አላህ Subhanahu Wa Ta'ala ሰላታችን ስራችን ሰደቃችን ሐጃችን ተቀብለው መሆን አናቅም። ማንንም ሰው የሚያውቅ ያለ ስለዚህ እርግጠኛ መሆን አይቻልም። يوم القيامة ብቻ ነው ማወቅን የምንችለው። ስለዚህ ይሄን ትምህርት ከዚህ ብቻ انما يتقبل الله من المتقين እነስ ከነዚህ ሙተቂን ከነዚህ ነው አላህ ምፈራ ነኝ ብሎ መናጋገር ማወቅ ይችላል። ምንድነው ተቋ ማለት ብለን ብንጠይቅ ተቋ ማለት ደግሞ የአንድ በመጥፎ ቦታ ሲሄድ ራሱ ምናልባት ውጪ በጨለማ ነው ወይ ደግሞ በዚህ በፈንጅ የተቀመጠበት ወይ ደግሞ እሾህ ያለበት ሰው ሲሄድ ምንድነው የሚያርግ ቢስሚላህ ሲሄድ እንደዚህ እንደፈለገ አይራመድም መቼም ወይ ጉድጓድ ያለበት ቦታ ካወቀ ወይ የቆፈሩ ሰራተኛ ካለ እንደዚህ ተራምደን እንደልባችን እንሄዳለን አንሄድም። ቀስ ብለን እያየን መንገድ የት ቦታ ነው ሴፍቲ የሆነ የት ቦታ ነው አደገኛ የሆነ እያልን እንደዚህ እየፈራን ነው የምንሄደው። ተቅዋ ማለት ደግሞ እንደሱ ነው። አላህ እየፈራን አላህ የሚወደው ያደረግን እየፈራን አላህ Subhanahu Wa Ta'ala እየፈራን መሄድ እንዳለብን ምንናገረው እንጠነቀቃለን። ምናረገው እየፈራን ሁሉም ነገር አስበን አስተውለን መቼ ምን ማለት እንዳለብን በሁሉም ነገር ይሄ ነው ተቂ የሚባል። ይሄ እኮ ኢንሳን ተቂ ይባላል። ይሄ እኮ አላህ የሚፈራ ነው። እንደማንም ሰው እኮ አይደለም። አላህ የሚፈራ ሰው እንደማንም ሰው አይደለም። ስለዚህ ይሄ ወንድሙ አላህ ስላልፈራ ማለት ነው ለአቅቱለነከ የሚለው ምክንያቱ ያንተ ለምን ተቀበለው አላህ ለኔ አልተቀበለው ደግሞ እሱ ነገረው ማለት ነው። አላህ የሚቀበለው ከነዚህ አላህ የሚፈሩ ነው። ስለዚህ ለዚህ ለኛ ራሱ ትልቅ ትምህርት ያለው ስራችን ለአላህ ብለን ማናረገው ከሆነ ለይምሰል ለእዩልኝ ለእወቁልኝ ከሆነ አላህ ይጠብቀን። አላህ አንድ አይቀበለንም ማንም ስራ ወላ ሶላታችን አላህ Subhanahu Wa Ta'ala እንደ ኳስ እንደዚህ ለአላህ ብለን ካልሰገድን እንደዚህ ጠቅልሎ ፊታችን ላይ ነው የሚወረወርልን። በኋላ ያ ረብ ለምንድነው ብስንለው እኔ እኮ ላንተ ብዬ ሰገድኩ ሲል ሰው ማለት ነው ኖ ለኔ ብላ ያልሰገድክም ለነዚህ የሰገድክላቸው ያሳመርከው ስትሰግድ ለሰው ብለህ ከነሱ ፋንታህን ወይ ደግሞ እጃምህን ከነሱ ውሰድ የሚሰጡ ከሆነ ከነሱ ተቀበል አጅርህን እንጂ ከኔ አታገኝም ይለው። አላህ ይጠብቀን። በሶላታችን ራሱ የሚያስፈራ ነገር ነው የሶላት ጉዳይ ራሱ ተውት ሌላ። ስለዚህ እኛ በነዚህ የምንማረው ማለት ነው በዚህ ቅሳ የምንማረው አላህ Subhanahu Wa Ta'ala የጠላው ማለት ነው በተለያየ አያ አለው አላህ Subhanahu Wa Ta'ala መግደል እንደማይወድ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا بلوال الله سبحانه وتعالى لزانو لبني إسرائيل من دسو تسعف الله شو مقدل دا يقادلو بوهالا لن يمراسون دسو عينت هجمت على مالتنا أنه من قتل نفسا بحق يعني هنا عند نفسي قدل سو ሁሉም አዳም የመሬት ላይ እንደገደለ ነው የሚቆጠር። አንድ ሰው ደግሞ ካዳነ ሁሉም አዳም ሰው እንዳዳነ ነው የሚቆጠርበት። ስለዚህ ምሳሌ አንድ ሰው
እስኪንካ ግደልልን ቢባል ራሱ ለገንዘብ ብሎ የሚገድል በጣም ትልቅ ዘንብ እንደሆነ ማለት ነው። ምክንያቱ አንዳንድ ሰው ተሳስቶ ሰው ሊገድል ይችላል ወይ ያውቆ ሊገድል ይችላል። ብዙ ሰዎች እነዚህ ባለ ጉዳዮች ማለት ነው ፍርድ ቤት ሲሄዱ ለምንድነው ሐቃቸው የተገደለ ሰው ለማግኘት ሊታሰር ወይ እንደዚህ አይነት አለ አይደለም። በእስልምና የገዳይ ሰው ራሱ ከገደለ ማለት ነው መብት አለው አንድ ሰው አፉ ብያለው ለማለት ማለት ነው። ይሄ የገደለ ሰው አፉ ብዬ ማለት ይችላል እና በህጉ ብዙ ነገር ነው ያለው ማለት ነው። ስለዚህ ግን ቅሳስ ደግሞ አለን። የገደለ መገደል አለበት። እስልምና እንደሱ ነው የሚለው። አሁን ሌላ ሰው ግን እስልምና ገዳይ ይገደል ተብሎ ብሎ ስንት ሰው ለእስልምና መጨለም ይሞክራል። ለምንድነው እስልምና በዚህ ሃርድ የሆነ ውሳኔ የተወሰነ? ምክንያቱ እንደሱ ከሆነ የፈለገ ከሆነማ ማንም ሰው ለመግደል አሁን እንዴት ነው ቀላል የሆነ? በቃ መገዳደል ነው። ያ የሰው ህይወት እንጃ እንዴት እንደሚታይ በአሁኑ ሰዓት ዋጋ የላትም። ሰው ሞቶ ራሱ አይቶ የሚደሰትበት ጊዜ ነው የደረስነው። ስለዚህ እስልምና በጣም ነው የሚጠላው። ለዛ ነው የገደለ መገደል አለበት የሚለው እስልምና። ገዳይ ይገደላል። በእስልምና ህግ እንደሱ ነው። ስለዚህ ቂሳስ የሚባል በእስልምና ያለ ለዛ ነው ومن احياها فكانما احيا الناس جميعا። ስለዚህ የምንማረው ምንድነው? لقد كانت تلك القصة في موعظة وعبرة لكل من كان يؤمن بالله واليوم الآخر، وكانت جريمة القتل من أشنع الجرائم، وهدم الكعبة وزوال الدنيا عند الله أهون من قتل امرئ مسلم معصوم الدم لا يستحق القتل. وسدت الشريعة كل أبواب الموصلة إلى القتل. فقال النبي صلى الله عليه وسلم لا يشرون أحدكم عن أخيه بالسلاح فإنه لا يدري لا يشيرن أحدكم عن أخيه بالسلاح فإنه لا يدري لعل الشيطان ينزق في يده فيقع في حفرة من النار. ማንም ሰው ይሄ በዚህ የምንማረው ማለት ነው አላህ Subhanahu Wa Ta'ala ቤቱላህ الحرام መፍረስ ወይ ደግሞ هدم الكعبة وزوال الدنيا በሙሉ መጥፋታ ይሻላል ለአላህ Subhanahu Wa Ta'ala ከአንድ ሰው ንጹህ ደም መሞት ማለት ነው። عند الله أهون من قتل امرئ مسلم معصوم الدم لا يستحق القتل. معصوم الدم ማለት ዒስማ የሚያርገው መገደል የማይፈቀድበት ተለያየ ደረጃ አለው ማለት ነው። ግን ማዕሱም የሆነ ሰው መግደል አላህ እንደማይወድ የሚነግረን ነው በእስልምና። አሁን የእስልምና ህግ ነው የምንናገረው ያለን ማለት ነው። እና ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? لا يشيرن أحد በአንድ በመሳሪያ በሆነ መሳሪያ በቢላ ወይ በሽጉጥ ወይ ብናምን ምልክት እንደዚህ ለአንድ ወንድማ አታረግ ነው የሚለው ረሱል ሰለላሁ ዐለይሂ ወሰለም። ምክንያቱ አይታወቅም በዛ ሰዓት ሸይጣን መጥቶ ውስዋስ ሊያርግልህ ይችላል። አሁን ቢላ ይዘህ እንደዚህ ለሰው መስፈራራት ወይ ማሳየት አይፈቀድም። ለምን? لعل الشيطان ينزق في يده فيقع في حفرة من النار። አይታወቅም يعني በዛ ሰዓቱ ሰይጣን መጥቶ ግደለው ሊለው ይችላል ሊገድል ይችላል። በዛ ደግሞ ገሃነም ይገባል ማለት ነው። ስለዚህ وايضا من اشار الى اخيه بحديده فان الملائكه تلعنه ለማንም ሰው ደግሞ ምልክት አድርጎ እንደዚህ በመግደሊያ ምልክት ካደረገ መላእክት ይረግመዋል ማለት ነው። يلعنه الملائكه تلعنه። ስለዚህ وكذلك فان للبغي في الارض عقوبته عظيمه لو بقى جبل على جبل لجعل الله الباقي منهما دكة. ألم ترى أن الباقي يصرع أهله وأن على الباقي تدور الدوائر. الباقي من مالتنا عنده لعنده دمو مجقون ويمبدل ويدمو بغي يعني ياله هج مظلم سوى يمبدل مالتنا. وكذلك يهيك قصة هون يا وندمو من ما لا درجو أنت الله يانت ሰደቃ ወይ ቁርባን ስለተቀበለው እኔ ገድልሃለሁ ይለው ለምን? ምን አደረገ? አላህ ነው የተቀበለው። ስለዚህ ምንም በደል ነው እሱ ነው ጀማሪ ማለት ነው። እሱ ነው በዳይ ሆኖ እንደዚህ የገደለው ወንድሙ ማለት ነው። وكذلك في هذه القصة يؤخذ منها شر البدعة وعدم الابتداع وأن الذي يبتدع دلالة عليها. ይሄ የቢድዓ የሚገባበት ራሱ ብዙ ችግር እንዳለበት
فويل للأئمة الشر والفساد والبغي الذين يقتلون الناس ويظلمون في الأرض بغير الحق. وفي هذه القصة شناعة الحسد وما يمكن أن يؤدي إليه، فإن هذا الحسد حسد أخيه كيف تقبل منه ولم يتقبل منه، وكيف يقبل من أخيه ولم يتقبل منه، وهو كذلك أدى الحسد إلى قتل أخيه. أهون دمو يبقى يمبال فساد የሚያረጉ ሰዎች ማንም ይሁን አላህ አይወደው። እኛ እኮ እስልምና የመጣ እኮ ሊጠብቅልን ብዙ 5 ነገሮች ሊጠብቅልን እንደሚሉት ዑለማ ማለት ነው። አንድ ከሱ ዲናችን፣ ነፍሳችን፣ ገንዘባችን አለ። ተለያየ 5 ነገሮች አሉ ማለት ነው። አንድ ከሱ ደግሞ ነፍሳችን ነው። ዲናችን መጀመሪያ ዲናችን በተግባር ለመዋል ሊፈቀድልን በዚህ መሬት ማለት ነው። እንደገና ደግሞ ነፍሳችን፣ አንድ ሰው ነፍሱ ካጣ ምን ያረጋል? የህዝቡ ነፍስ ካጣ፣ የቤተሰቡ ነፍስ ካጣ ምን ያገኛል? እና ለነፍስ ያራሱ ሕፍዝ ያስፈልጋታል። ስለዚህ ማንም በዓለማችን ራሱ በህግ ራሱ ማንም ለማንም እንደማይገድል ነው ህግ የተቀመጠ ማለት ነው። በሁሉም ሀገር፣ በሁሉም ህሊና፣ በሁሉም ሃይማኖት መግደል በጣም የሚጠላ ነገር ነው። በህግ በዓለማችን ደግሞ የገደለ ይታሰራል፣ ይያዛል። በተለያየ ስቴት አሜሪካ ራሱ የገደለ ይገደላል እንደ እስልምና። ይሄ የወንበር ኤሌክትሪክ አድርጎ ይገድሉታል። የራስዎ ግን የአሜሪካ አይናገርም። የእስልምና ግን እንደፈለገ ነው የሚዘለዘለው። እስልምና ለመጥፎ ስም ለመስጠት ማለት ነው። አሜሪካ ራሱ ግን ያረጉታል። ተለያየ ስቴት አላቸው። አንዱ ስቴት የገደለ በኤሌክትሪክ አድርጎ ይገድሉታል። እስልምና ራሱ የገደለ ይገደል ነው የተባለ። ስለዚህ እኛ ይሄ ከማንም በቂ የሚያርግ ፈሳድ የሚያርግ ሙስሊምም ይሁን የሙስሊምም አይሁንም አላህ ፈሳድ የሚያርጉ ሰዎች ገሃነም እንዳስቀምጥላቸው ነው የሚናገረው። ወላሂ ሙስሊም ስለሆነ ፈሳድ ካደረገ እንደብቅለት ወይ ዝም እንበልለት አይልም። ማንም ይሁን አላህ የሚፈልግ ሁሉም ሰው ሰላም አግኝቶ ሃይማኖቱ ተከብሩለታል፣ ገንዘቡ ተጠብቆ ሊኖርና ለአላህ ሊገዛ وما خلقت الجن والانس الا ليعبدون ብላ ለዒባዳ ለአላህ ልንገዛው ነው የተፈጠርን እንጂ በዚህ ዓለም ለብልሽት አይደለም የተፈጠርነው። ግን ይሄ የሚያሳየን እንደሚሆን ደግሞ አላህ ነገረን ማለት ነው። ስለዚህ ይሄ በቂ የሚባል አይወድም። دب إليكم داء الأمم قبلكم الحسد والبغضاء وهي الحالقة لا أقول تحلق الشعر لكن تحلق الدين. ይሄ መነሻው ደግሞ ቅናትና ሐሰድ እንዴት ነው አሁን በመሃላችን የሚከሰተው የቅናት የሐሰድ? እሱ አይደለም የሁሉ ሰው ያጣላ ያለ በቤተሰብ በባልና በሚስት ሳይቀር ባልና ሚስት ራሱ ባሉ በሚስቱ ይቀናል፣ ሚስቱ ቅናት የቅናት ለምን እንደዚህ አየሽ ምናምን አባባሊ አይደለም፣ እንደሱ አይደለም። በቃ ሚስቱ ጥሩ ልትሆንለት ፍላጎት የለውም፣ ይቀናል። ለምን እንደዚህ ተከሰተ? ለምን ቅናት፣ በቃ ቅናት፣ ይሄ መጥፎ ቅናት። የራሱ ሰው የሚቀናለት ከሆነ ሚስትና ባል የሚቀናኑ ከሆኑ ወንድማሞች የሚቀናኑ ሌላስ ምን ያረጋል? እና ረሱል ሰለላሁ ዐለይሂ ወሰለም ደግሞ ነግረናል። እነዚህ ወንድማሞች ለምንድነው ለኔ ያልተቀበለ ያንተ ተቀብሎ ብሎ ነው የገደለው? ስለዚህ ምንማርበት እኛ መቅናት የለብንም፣ ሐሰድ ማድረግ የለብንም። በአላህ በሰጠን አልহামዱሊላህ ብለን አንተ አንዱ ልጅ ነው ያለ አልহামዱሊላህ፣ ያኛው 10 ልጅ ነው ያለው አልহামዱሊላህ። ሁሉ አላህ ነው የሚሰጥ። ያንተ መሬት እንደዚህ ነው አልহামዱሊላህ፣ የዛ መሬት እንደዚህ ነው አልহামዱሊላህ። እንዲሁም አላህ Subhanahu Wa Ta'ala እኮ ይሄን ሁሉ በራሳችን ችግር ያመጣ ነው፣ አላህ ያመጣው ነገር አይደለም። ኩልኩም من آدم وآدم من تراب ነው የተባለ። ሁላችሁ ከአዳም ነው፣ አዳም ደግሞ ከአፈር ነው። ሁላችሁ እዚህ መሬት ነው ልካቸዋለሁ፣ ተጋግዛችሁ ተባብራችሁ ተዋዳችሁ ኑሩ ነው የተባለ። የሁሉ ይሄ ችግር ያመጣ ነው በራሳችን ነው እንጂ አላህ ችግር አይደለም። አላህ Subhanahu Wa Ta'ala ሰጥቶናል፣ መሬቱ ሰጥቶናል፣ ባህሩ ሰጥቶናል፣ ሀብቱ ሰጥቶናል፣ እንስሳ ሰጥቶናል፣ ፀሐይ ሰጥቶናል። የምን ሀብት ያልሰጠን ነገር አላህ Subhanahu Wa Ta'ala አለ? በገዛ የአላህ ንብረት እኮ ነው እኛ የምንጣላበት ያለን። አላህ ያመጣው ባህር፣ አላህ የሰጠን ፀሐይ፣ አላህ የሰጠን እሳት፣ አላህ የሰጠን ውሃ፣
የሁሉ ለሁሉ ሰው የሰጠው ነው አላህ Subhanahu Wa Ta'ala ለአንዱ አይደለም ያደረገው ስለዚህ አንዱ ሲርበው ያኛው ጠግበው መኖሩ አላህ አይወደውም ለዛ ነው ደግሞ እኛ ሁሉ ችግር የመጣን ያለው ስንት ደሃ አለ በዓለማችን ስንት መስኪን ሳይበላ የዋለ ነው እኛ ተደስተን ልንኖር አንችልም አንጠብቅ ሁሉ ሰው ያንዱ የማይነካው ይመስለዋል አላህ ደግሞ በሌላ ችግር ያመጣለታል ስለዚህ እኛ ዋና ስንት ሀብታም ያቀለጠ ሀብታም አለ ሀገራችን ጎረቤቱ እየለመነ በሩ ላይ ተቀምጦ አንድ ሳንቲም አንድ ብር ነው የሚጥልለት እኛኮ እስከዚህ ክፉ ሰዎች ነን እኛኮ አላህ በሰጠን ስጡ ያለን እኮ አንሰጥም አናወጣም ስስታሞች በኺሎች እኮ ነን እኛ በኒ አደም ስንባል تحبون المال حبا جما ብሎናል እኛ ብናወጣ ብንረዳማ አላህ Subhanahu Wa Ta'ala የሁሉ ዓለም ለምለም ያርግልን ነበር ስለዚህ ይሄም እንማርበት ከዚህ ይሆናል እኛ ከቀናቱ ብዙ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያለ ደግሞ دب إليكم داء الأمم መጣላችሁ አለ ረሱል ሰለላሁ ዐለይሂ ወሰለም ምንድነው داء الأمم በሽታ የድሮዎች በሽታ መጣላችሁ አለ ምንድነው ያ ረሱላህ አሉ من قبلكم الحسد والبغضاء حسد በአማርኛ حسد ነው የሚባላል حسد حسيدام ይባል አይደለም መሰለኝ حسد ነው የሚባል አንድ ሰው حسدና ያለው ቅናታም መጥፎ ቅናት ሲሆን ነው ጥሩ ቅናት አይጠላም ይሄ አንድ ሰው ማሻአላህ በጣም ኢየሱስ ሰላት ደስ ይለኛል ቁርአን ሲቀራ ደስ ይለኛል እኔ እንደሱ መሆን አለብኝ ለዛ ምራጥ ይፈቀዳል ይሄ ቅዱስ ቅናት ነው መጥፎ ቅናት ግን ለምንድን ነው እሷ ከኔ መልከኛ የሆነች ለምንድን ነው እሱ እንደዚህ ብር የበዛበት እኔ ማለት የለብንም አላህ በሰጠን አልহামዱሊላህ እንላለን ግን ሀብታሙ ለድሃ መርዳት አለበት ግዴታ ዘካት መውጣት አለበት መተባበር አለብን መተጋገዝ አለብን አንዱ አሊ ኢብኑ አቢ ጣሊብ ምን አለ መሰላችሁ አንዱ ሀብታም ሲሆን በአንዱ ድሃ ምክንያት ነው የሚሆነው አለ የኢየሱ መቆላ ማለት ነው ስለዚህ እኛ ይሄ ዓለሞች እኛ በሰላም ምንኖርበት ዓለሞች ይሄ አውሮፓ አሜሪካ ሰላም ምንኖርበት እኛ ሰላም ምንኖረው ሌሎች ችግር ስላሉ ነው ለምን የውጭ ሁሉ ያለ እነዚህ ትላልቆች እነሱ ችግር ካልሆኑ እነሱ ካልተባሉ እነሱ ካልተጣሉ ይላሉ በራሳቸው እኛ ብረት መሸጥ አንችልም መድኃኒት መሸጥ አንችልም ሐኪሞች ሊሰሩ አይችሉም እንደዚህ ነው በቃ ይሄ እንደዚህ አላማ ስላላቸው ሁሌኛ መባላት አላቸው ስለዚህ ለኛ ደግሞ በሚያጣላም ምክንያት ደግሞ ያስቀምጡልናል እኛ ሞኞች ደግሞ እነሱ ያደረጉልን ወደዚህ ተራራጥን በራሳችን እናርገዋለን ስለዚህ መቼ ነው እኛ ልብ የምንገዛው መቼ ነው እኛ ወደ አላህ ተገዝተን ያላህ የሚወደው መድረግ የምንጀምረው እንግዲህ የመጨረሻ ዘመኑ ሆኖ ነው እንጂ አላህ ይጠብቀን አላህ Subhanahu Wa Ta'ala እና ብለዋል ረሱል ሰለላሁ ዐለይሂ ወሰለም الحسد والبغضاء በغضاء ደግሞ ይሄ ጥላቻ እኔ በዚህ ወራችን ያለ ጥላቻ በሰው የሚታይ የሚሰማ اعوذ بالله نسال الله السلامه ምን አይነት ልብ ስላለው ነው ሰው እንደዚህ እስከዚህ ጥላቻ በውስጡ ያለ አላቅም እኔ አይገባኝም والله አይገባኝም የፈለገ ይምጣ የፈለገ ይሁን ካፊርም ይሁን ማንንም ይሁን እኔ ውስጤ ለማንም ጥላቻ እንደዚህ አይነት ጥላቻ አልይዝም አየለኝም ሊኖረኝ አልፈልግም ምክንያቱም ለምንድን ነው ይሄን ሁሉ ጥላቻ ሰው እንዳንተ ተለያየ አይዲዮሎጂ ሊኖረን ይችላል ተለያየ አስተሳሰብ ሊኖረን ይችላል ተለያየ ችግር ሊኖረን ይችላል እስከዚህ ጥላቻ ግን መሆን የለበትም በጣም የገነነ እንደዚህ ፈጣጣ ጥላቻ ነው አሁን ያለ በፊት እኮ ሐያ ነበር እንዴ ትንሽ ሰው እኮ ሐያ ነበረው ኢለም ተስተحي فافعل ما شئت ብለው ረሱል ሰለላሁ ዐለይሂ ወሰለም ሐያ እኮ የለም አሁን እስከዚህ እንደዚህ አፉ አውጥቶ እንደዚህ መጥፎ የሚናገረው እኮ ሰው እኮ ዝም ብሎ አይደለም የሚናገረው የውስጥ ነው የሚናገረው የውስጥ ቆሻሻ ነው የሚያወጣ ያለ
ውስጥ ልቡ ቆሻሻ ያለ እንጂ እንዴት ብሎ እንደሱ መጥፎ ነገር ይናገራል? እንደ ራሱ ሰው የሚያየው ከሆነ አደብ የለም፣ ስርዓት የለም፣ ፍራቻ ለአላህ የለም። ኧረ በጣም የሚያሳዝነው ነው። በጣም ነው የሚያሳዝነው። እና البغضاء ብለዋል። ይሄ ደግሞ በጣም መጥፎ ነገር እንደሆነ ነው ለማንም وهي الحالقة አለ። እነዚህ በውስጥ የሚናገሩ ለኔ አንቺ እንደዚህ ብሎ የሚናገሩ ስለ የነሱ ስሜት ተከትዬ ስላልተናገርኩ እንደሚፈልጉት ይሄ እስሙት ይሄን ሐዲስ ወቆት ምን እንደሚለው ረሱል ሰለላሁ ዐለይሂ ወሰለም ብለዋል። ይሄ ጥላቻና ሐሰድ ቅናትና ለሁሉም ሰው ነው። ደግሞ እኔ ለአንዱ አይደለም ምለው ለማንም ሰው ማንም ሰው ከማንም ሀገር ይምጣ ይህ ዲን ለሁሉ ነው። ለሰው ልጅ ከዲናችን መማር የሚፈልግ ሰው ራሱ ይማረው። ለሙስሊሙማ እንዲያውም ታዛዝ ነው፣ አምር ነው፣ ግዴታ ነው። እኛ እዛ ስላልን ነው እንጂ አንድ ሙስሊም ጥላቻ በውስጡ መኖር አይፈቀድም። ለማንም ማሳነስ አይፈቀደውም። ራሱ አብልጦ ማየት አይፈቀደውም። ብዙ ነገር አለ። ግን الحالقة هي الحالقة عليه اتشكو متلاجنات لاجي متلاجنات عليه لا أقول تحلق الشعر راس ملاجانو ميبال لا راس ويدمو تصغر متلاج مالتي አይደለም عليه رسول الله عليه وسلم እቺ ነገር حالقانات ግን ጾግር ምታነሳ ወይ ምትላጭ አይደለም ምለው ያለው ብለዋል። ምንድነው? እሺ ولكن تحلق الدين ሃይማኖትህ ራሱ ምታጠፋናት። እቺ ቅናትና ሐሰድና ሃይማኖትህ ራሱ በኮሽን ማርክ የሚጠየቅ ነው። እኔ አንድ ሃይማኖተኛ ነው ያለ ጥላቻ የሚያሳይ ከሆነ እኔ ለኔ ሃይማኖተኛ ሊሆን አይችልም። ወደሊል ይሄ ረሱል ሰለላሁ ዐለይሂ ወሰለም ያለው ማለት ነው። ጥላቻ የሚጠላ ምንድነው? አላህ የሚጠላው አላህ Subhanahu Wa Ta'ala የሚጠላው ነገር ቢጠላ ይፈቀዳል። ግን እሱ ራሱ እኔ ስለጠላሁት ብዬ ግን እንደራሴ መሆንም አልችልም። አላህ የፈቀደልኝ ስራ መደረግ የሚገባበት ነገር ደግሞ አረጋለሁ። እንደፈለግ መሆን ግን አንችልም። እስልምና እንደዚህ ይፈቅዳል፣ እስልምና እንደዚህ አርግ ይላል፣ እንደዚህ ሚሉ ሰዎች እኔ አላቅም እንዴት እንደገባቸው አይገባኝም። በምን አይነት ስለተረዳችሁ ነው? እስልምና ቁርአኑ የሚለው እንዴት ስላነበባችሁ ነው? ስለዚህ እንደዚህ አንድ እንደሱ ጽሁፍ አውርዶ ደውዬ የተናጋገርኩት ረጅም ሰዓት ነው የተከራከርን እነናሱ። እስኪ በዚህ አይነት ጽሁፍ ያቀረብከው እስልምና ላንተ ጥሩ ሐሰና የሚያርግልህ እስኪ አስረዳኝ አልኩት። አንተ ያሳምምሻል አለኝ። ለኔ ቢሆን ለማንም ይሆን እኔ ይህን ጽሁፍ ይሄ በጣም ጥላቻ ያለው ጽሁፍ ያወረድከው ምንድነው? በምን አይነት ዳዕዋ ነው የምታርግበት ንገረኝ አልኩት። ስለዚህ ብዙ ሰዎች እንደዚህ አሁን ያሉት ይሄ አንድ ምሳሌ ማለት ነው። ተለያየ አይዲዮሎጂ ቢኖረንም እስልምና አስቀምጠዋል። በምን አይነት መልክ ነው አንተ መብትህን መጠየቅ የምትችለው? አሁንም ለሁሉ ሰው ምለው እኔ እነዚህ እኛ እስላም ነን ሙስሊም ነን ተበድለናል እንደዚህ የምትሉ ሰዎች ለዛ ለምትሉት ድርጊት ወጣችሁ በይፋ ማድረግ ትችላላችሁ። ማንንም የሚከለክላችሁ የለም። ይሄ በኮምፒውተር ተደብቃችሁ በዛ ተጠብቀ ራሳችሁ በጣም በጥሩ ቦታ እየኖራችሁ ግን እስልምና እንደዚህ ይላል እስልምና እንደዚህ ያደርጋል ብላችሁ ለሌላ ሰው እሳት የምታስገቡ ይሄ የእስልምና አሰራር አይደለም። እነዚህ ጂሃድ ሲሄዱ እኮ ጀግኖች ነበሩ። ሰሃባዎች ጂሃድ ይሄዱ ዑመር አልሙኽታር ራሱ በሊቢያ ጀግና ነበር። አንድ ሰው ለነጣሊያን ያንፈጠፈጠ እስከሚያንፈጠፍጡ ያደረጋቸው ሰውዬ እኮ ነው እንዴ። እንደነሱ ብትሆኑማ እሱ ሰውዬ እኮ ፖለቲሻን አይደለም። ቁርአን ልጆች ቁጭ ብለው የሚያስቀራ የነበረ ነው። ግን አገሬ አትደፈርም ውጡልን ከሀገራችን ብሎ እስከሚገድሉት የደረሰ ሰውዬ ነው። እነሱ አታረጉም እናንተ። ይሄ በዘመናችን ራሱ በዘመናችን ተውት ሰሃባዎች። እነሱ ደግሞ ጀግኖች ነበሩ። አላማቸው በይፋ ነው፣ ስራቸው በይፋ ነው፣ ያደረጉት በይፋ ነው። አሜሪካ ሆነ ሌላ ሀገር ሆነ ውጡ ጂሃድ ውጡ እናንተ ቁጭ ብላችሁ የምትለው ራስህ መጀመሪያ መውጣት አለበት።
ሰው እሳት መስገባት ሳይሆን ራሱ ሰው እኛ በዚህ ዓለማችን በሙስሊም ሀገር እነ ሶሪያ እነ ኢራቅ እነ ምናምን ሁሉ ስንት ቤተሰብ ነው ልጆቹ እዛ ሄደው ያለቁ ውጡ ያሉ ሰዎች ግን እነሱ አልሞቱም የሌላ ሰው ልጅ ነው የሞተ እነሱ ግን ልጆቻቸው ጠብቀው ይዘው ምንም አላደረጓቸው ስለዚህ ማንንም የማንንም ልጅ መጀመሪያ መቀደም የለበትም እናንተ የምትሉ እንደሱ አይነት ሰዎች ውጡ ወጣችሁ በይፋ አድርጉ ነው ምለው እኔ የኔ እንደሱ ነው ምለው እኔ አላማ ቢኖረኝ የፖለቲካ እንደምትሉኝ ቢኖረኝ በይፋ ወጥቼ ነው የምናገረው በይፋ ወጥቼ ነው አላማዬ አሳውቄ ነው የምወጣው እንደናንተ ተደብቄ አይደለም እኔ ግን በእስልምና የሚለው ግን ይሄ ነው የሚለው ለኩል መቃም መቃል ሁሉም ቦታ ሁሉም ሲቹዌሽን የየራሱ አደራረግና አረዳድ አለበት እንደዚህ ዝብርቅርቅርቅ አይደለም እስልምና የራሱ እንትን ይዞ የሚሄድ ነው ኤግዛክት حرام ነው حلال ነው መክሩህ አለ ሙስተሐብ አለ ግዴታ አለ በጦርነት ራሱ አንዳንድ ጊዜ የወጡ ሰዎች እነሱ በቂ ከሆኑ ለኛ ግዴታ አይሆንም እንዳሁን የሚደረግ እንደማንም አገር የሚያደርጉት እኮ ነው እስልምና እንደሱ ነው የሚለው ፈርድ አይን የሚባል ፈርድ ኪፋያ የሚባል አንዱ ሰዎች የሚያደርጉ ከሆነ ለሁላችን አንጠየቅም ግዴታ ከሆነ ግን ሁላችን መውጣት አለብን ሴቶች ልጆች ወንዶች አረጊቶች ያረጁ ሁሉ ነው የሚወጣ እንደሱ እስልምና ራሱ እንደሱ ነው የሚያስተምር በአለማችን ህግ ያለ ደግሞ እንደሱ ነው እነሱ እኮ ከእስልምና ራሱ ብዙ ተምረዋል እና በእስልምና ሲነገር ብቻ ነው እስልምና እንደዚህ ይላል እስልምና እኮ ገዳይ ነው እስልምና ነው እኮ እንደዚህ ነው ያ ሰላም በሌላ ሲነገር በሌላ ሲደረግ ግን ሐላል ነው ሰው በራሱ ሲደርሰው ነው እስልምና ያስቀመጠው ደግሞ አንድ ሰው ተበድሎ ተዘልሞ ተቸግሮ ከሆነ ሰላም ካጣ ነው ጦርነት የሚለው እንጂ ዝም ብሎ ጦርነት አንሳ አይልም በእግር መንገዳችን ማወቅ አለብን ስለዚህ ሁለት ከተጣሉ ደግሞ በመሃል ሆናቸው አስጣርቋቸው ነው የሚለው እስልምና ሁለት ፊአተይን ከተዋጉ ከጀመሩ እቺ ደግሞ አልሰማም የምትል ለሷ ነው ተዋጓት ይላል በእስልምና ግን መጀመሪያ የሚያስታርቁ ሰዎች መምጣት አለባቸው ልክ እንደ ፋሚሊ ልክ ባልና ሚስት حاكم من أهله وحاكم من أهلها كسوا ቤተሰብ ይመጣሉና ባካችሁ አትጣሉ ተስማሙ ፍቺ ምን ያረጋል ልጆች እኮ በመሃላቸው አሉ ሰላም ፍጠሩ ይሄኮ መጣላት ማለት እኮ በሁሉም ያለ ነው ስለዚህ እኛ ግን ገና በትንሹ ስላለመድ ነው ገና በቤታችን እንደሱ ስለየለም ስለሆነ በትምርት ቤቱ የለም በመስሪያ ቤቱ የለም ሁሉ ዲክታቶር አንድ መወሰን አለበት እንደሆነ ስለሆነ ሁሉ እንደሱ አይነት ኑሮ ነው የምንኖረው እና ሱብሃንአላህ እነዚህ ራሱ አላህ የጨመረላቸው እነዚህ አውሮፓውያን ወላ ሁላቸው የሚያርጉል በርግጥ ብዙ ስራ እነሱ ይሰራሉ በጀርባ ግን ለህዝባቸው ሰላም ስለሰጡ ለሁሉ ስለአከበሩ ደግሞ አላህ ደግሞ ይጨምርላቸዋል በርዝቁም ይጨምርላቸዋል በኩፍር ባይወዳቸው በአዳላ ግን አላህ Subhanahu Wa Ta'ala ይቆያሉ ረጅም ጊዜ ይሄዳሉ አንድ መንግስት ሆኖ የሃይማኖት መንግስት ሆኖ አዳላ የሌለበት መንግስት ግን ይወድማል ምክንያቱም ሃይማኖቱ ለራሱ ነው ሃይማኖቱ ምን ያደርግልናል እኛ የምንፈልገው ማንንም ዜጋ የሚፈልገው ሰላም ነው ያለ ሰላም ምንም የሚሆን ነገር የለም ሰላም መከበር ተለያየ ዜጋም ሆን ተለያየ ቋንቋ ይኖርህ ተለያየ ምን ይሁን ማንንም ከብሮ እኛ እዚህ ሀገር ስዊድን መተን የራሳቸው ዜጋ ሰጡን በራሳቸው ዜጋ የሰጡን ዓለም ሙሉ መዞር እንችላለን አላህ ይስጣቸው በስዊድን ፓስፖርት የትም ቦታ ማንንም የሚጠይቅህ የለም አሁን ግን በስዊድን ዜግነት ይዘህ አገርህ ብትሄድ አስተማማኝ አይደለም የራስህ አገር ማለት ነው ለምን እንደነሱ ስላልደረስን ማለት ነው እንጂ በዩሮፕ ተለያየ ኮንፍሊክት ይኖራቸዋል ግን እንግሊዝ ሀገር ወደ የእንግሊዝ ሀገር ሰው መጥቶ ጦርነት እስከ ሰላም እስከ ስላላቸው ሁሉም ይሄደ የመጣ ነው ቢዝነስ የሚያርግ እቺ ሰላም ደግሞ ስለሚያቋት ለኛ እሳት ይፈጥሩልን እንጂ እነሱ ሰላም አያጡ ስለዚህ እንደሱ ነው የሚለው
نسأل الله سبحانه وتعالى እውቀቱ ይስጠን ልብ ይስጠን እና በመሃል ገብተን ሰላም ሊፈጠር ማድረግ አለብን ወለዛ ነው ረሱል ሰለላሁ ዐለይሂ ወሰለም አለ ተህልቁ الدين ቅናትና ሐሰድና ጥላቻ እንኳን ዶ የጾግር ሳይሆን ሃይማኖታችን ኢማናችን የሚያጠፋ ነው ኢማናችን የሚያጠፋ ነው ሙእሚን ሆኖ እንደዚህ እስከዚህ ጥላቻ የገማ ጥላቻ ነው አይሆነርም በውስጡ እምነት ያለው ሰው ሃይማኖት ያለው ሰው መቼም ሙስሊምም ይሁን ክርስቲያንም ይሁን እንደሱ ነው የምጠብቀው ኢየሱስ ፍቅር ነው ይያለ አላህ እንደዚህ ነው ይያለ እንደዚህ የገማ ጥላቻ ካለው ለማንም ሰው ለሙስሊምም ይሁን ለክርስቲያንም ይሁን የማንም ካለው ይሄ ኢማንኛ ሊባል አይቻልም እምነተኛ ሊባል አይቻልም ሙእሚን ሙስሊም ሆኖ ደግሞ እንደሱ ነው እስላሙ ክርስቲያኑ ሃይማኖት እኮ የአላህ ፍርድ ነው እንጂ የኛ አይደለም እኛ ፈራጆች አይደለንም ስለዚህ በእስልምና እንደሱ ነው የሚለው ስለዚህ እኛ ደግሞ ከዚህ መውጣት የለብንም ብዙ ትምህርት ነው ያለው ብዙ ነገር መናገር እንችላለን ግን በቂ ጊዜ ስለተናገርኩ አፎን ይሄ تنميلو الحالقة مثلو وكذلك في هذه القصة أيضا أهمية التقرب إلى الله وأن الإنسان لو تقرب بشيء فإن عليه أن يخشى أن لا يتقبل منه وهذا معنى الآية أهون دمو بزي آية من مارو راسو صدق أمي وطاكو هون سو ميرا داكو هون إني يكون دزي ردالو إني يكون دزي أستمرنال إني يكون دزي أدرغنال بلو موتو من ناقر كو هون إيه بلاش نو بلاش كيسارانو الله يقبلو مكنياتو الله سبحانه وتعالى يا أيها الذين آمنوا لا تبطلوا صدقاتكم بالمن والأذى بلوال بالمن والأذى هذا معناته عند سوطرو أدرجله إنه كل أدركلت إنه يسقطه بنا براسينه ميلو أذانه لم يقبل لم يتم الردة كردهني أنت بعند نقول إنه بتأم يسمعني أصل سر بايردان بايجزن بايرجلينه ميلو لمن يسمعه ሰው ይሰማው ምክንያቱ መጥፎ ነገር ወዶ አይደለም የሰው ርዳታ የሚወስድ ማንንም ሰው የራሱ አለ ከሆነ የማንንም ርዳታ አይፈልግም የማንንም ገንዘብ አይፈልግም የማንንም ልብስ አይፈልግም ስለስ የሚያስፈልገው ነው የሚቀበል ማለት ነው ስለዚህ የሚያስተምረን ምንድነው يؤتون ما آتوا وقلوبهم وجلة እነዚህ الله የሚፈሩ ሰዎች ግን የሚያረጉት የፈለገ ይምጣ ባረጉ ያ አላህ ጌታዬ ይቀበለኛል ይህን ስራ ይቀበለኛል ይሆናል እነስ ምን አረጋለሁ አላህ ካልተቀበለው ብለው ነው የሚፈሩት እነ ዑመር ረዲየላሁ ዐንሁ እነ ዑመር በመሬት ሰላምና አዳላ የበተነው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አንድ ጊዜ ከፋርስ መጥቶ የታለ አሚር አልሙእሚኒን የታለ የናንተ ሐላፊ ሲባል እንደዚህ በባህር ዛፍ ታች ሆኖ ተንጅቶ አየው ማለት ነው ገረመው ይሄ ነው አሚራችን አሉት ማለት ነው ይሄ ነው ሐላፊያችን ይሄ ነው መሪያችን አሉ ገረመው ያን ሰውዬ ሱብሃንአላህ አለ يعني ይሄ እናንተ አሚር ነው ባዲጋርድ የለው ወላ ቪላ አይደለም የሚኖረው ይሄ እንደዚህ ፀሐይ እናንተ ነው ማንንም ሰው የሚያረገው ሰው ማለት ነው እና ምን አለ حكمت فعدلت فنمت قرير العين አለው አንተኮ በሰላም ስለገዛው ሁሉ ሰው ያለ ፍራቻ እንደዚህ በጣም ደስ የሚል እንቅልፍ ተኛህ አለው ለሁሉ በሰላም የሚገዛ ተኝቶ ነው የሚያድረው አይፈራም ምክንያቱ አላህ Subhanahu Wa Ta'ala ይጠብቀዋል እንደዚህ አድርጎ ራሱ ዑመር ተገድሎ ነው የሞተ ሲሞት በኖርማል ሞት አይደለም የሞተ ማን ነው የገደለው ጠላዮች አቡ ሉዕሉዕ አልመጁስ የሚባል ያሰገደ ኢማም ሆኖ ያሰገደ ነው መጥቶ በቢላ የገደለው ዑመር ኢብኑ አልኸጣብ ግን በዛ ሰዓት ሲገደል ማለት ነው ምንድነው የጠየቀ ማን ነው የገደለኝ አለ ማን ነው የገደለኝ አለ የገደለ እንደዚህ አቡ ሉዕሉዕ አልመጁሲ የከፋርስ የመጣ እሳት የሚያምኑ ሰዎች እንደሱ ነው የገደለ ሲሉ አልহামዱሊላህ እንኳን አንድ ሙስሊም በኔ ደም የሚጠየቅ እንኳን አልሆነ አለ እንኳን ሙስሊም አልገደለኝ አለ በኔ ምክንያት አላህ እንዳይጠይቀው እንደዚህ ነበር እስከዚህ ሰው ያስብለት ነበር
እኛ አሁን በዚህ ሰዓት ያለን ሙስሊም ልንባልነን ሙእሚን ልንባልነን ቢላሂ አለይኩም እስከ ንገሩን ልንባል ነው ያን ሁሉ ጥላቻ ይዘን እንኳን ለሌላ ለራሳችን ሙስሊም ለራሳችን ሙእሚን ራሱ አንድ ሙእሚን ሙስሊም ሆኖ ከሌላ ሀገር ከሆነ አንተ ሌላ ሀገር ስለሆንክ አይወድህም ይጠላሃል ይሄ ኢማን ነው ይሄ እስላም ነው ሊሆን አይችልም ዑመር ግን እንደሱ ነው ያለ በኔ ደም አንድ ሌላ ሙስሊም እንዳይጠየቅ ነው ያለ እንጂ አምጡት እስከ ግደሉት አላለም በቃ ከጠላይ ከሆነ ከሌላ ከሆነማ ምን ይጠበቃል ይሄን ሁሉ አዳላ የሰጠ ዑመር ኢብኑ አልኸጣብ ማለት ለአንድ ሴት ብሎ ፕሮግራም የቀየረ ሰውዬ ነው ምንድነው ወታደሮች በአመት አንድ ጊዜ ሂደው ስለሚመጡ ስለነበሩ አንድ ጊዜ የፈለገ ህዝቡ ያየ ስለነበረ በሌሊት ወጥቶ እንደዚህ እንትን ያረጋል ምንድነው የሚባለው በአማርኛ ይፈትሻል ፈተሻ ያረጋል ሰው የሚያስፈልገው ድጋፍ ካለ ምናምን ያያል ማለት ነው ቼክ ያረጋል እና ቼክ ያረጋ አንድ ሴት አልጋ ላይ ሆና ምን ያለች ነበር ግጥም ነው አላስታውስም ግጥሙ በአረብኛ ምን ትላለች ወይኔ በዚህ ሰዓት እኮ ያለች ነበር በማዕና እዚህ አልጋ ላይ ስንት ነገር ይከሰት ነበር አለች ግን ምን ዋጋለው አላህ ስለምፈራ ትግስት አርጌ ጠብቃለሁ አለች ማለት ነው ለምንድነው ባልዋ ከሷ ጋር ስለሌለ ባልዋ ወደ ውትድርና ስለሄደ እሷ ደግሞ ናፈቃት ባልዋ ነፍስያ አላት አማራት እኛ በእስልምና እንደዚህ የማይባል ነገር የሚመስላችሁ ሰው ዑመር ግን ይሄን ሰምቶ ምንድነው ያደረገ ደነገጠ ሰምቶ ወደ ልጁ ሄዶ ጠየቃት አንድ ሴት ከባልዋ ስንት ጊዜ መቆየት ትችላለች አላት እሷ ደግሞ አፈረች እንደሱ ሲጠይቃት አፈረችና በመልእክት እንደዚህ 4 አለችው 4 ወር መቆየት ትችላለች አለችው ከዛ ትምርት ወስዶ ወታደሮች አመት የሚቆዩ የነበሩ 6 ወር ሽፍት አደረጋቸው ሽፍት ለምን ጂሃድ ይወጣሉ ፊሰቢልላህ ይጠብቃሉ ብዙ ነገር ያደርጋሉ እንደማንም ወታደር ማለት ነው ስዊድን ሀገር ወታደር አላት ሚሊታር አላት እንደሱ ነበር እና ለዛ ፕሮግራም አደረግላቸው ከማን ነው ከአንድ ሴት በሌሊት ብቻዋ ተሰማትና አሁን እኮ ስንት ባል አላህ ማይፈራ ባል በየቤቱ በአልጋው ሆኖ ሚስቱ ማያረካ ማይቀርባት ለሷ መጥፎ ሊሰማት ብሎ ይሆን ወይ ደግሞ ስሜቱ ሌላ ቦታ የሚያፈስ ይሆናል እንደዚህ የሚያርግ ወንድ ሙስሊሞች እኮ ነው ያለን በዚህ ሰዓት እስልምና ግን እንደሱ ማድረግ አይፈቀድም ምክንያቱ حسن ነው ትዳር ማለት ጥበቃ حسن ስለሆነ ከባልዋ የሚገባት ካላገኘት ሪስክ ነው መጥፎ ነገር ብዙ ነገር ሊመጣ ይችላል እንኳን በዚህ ሰዓታችን በዚህ ሶሻል ሚዲያ አንድ ይሳደባል አንቺ ደግሞ ምናምን ይያለ ከመሚውለው አላህ ያለው ማድረግ የሚገባው ስለዚህ እስልምና የትልቁ ሁሉም ነገር ህግ አስቀምጥልናል እኛ ግን አናቀን እኔ ወንድ ነኝ እኔ የፈለኩ ነው ማድረግ ነው የሚለው እኔ ኃይለኛ ነኝ እንደዚህ ሐላፍነት ነው አላህ በሚስትህ ራሱ ትጠየቃለህ መብት አላት ምክንያቱ አንተ ካንተ ጋር ትዳር የምታረገው እኮ ከሌላ ሰው በዝሙት እንዳትሄድ ነው حرام ስለሆነ በዝሙት አንተ ግን ልታረግ ትችላለህ መቼም ወንዶች አይፈሩም አላህ አይፈሩም ሁላቸው ሳይሆኑ ብዙ ከወንዶች ማለት ነው አፉ በሉኝ በስሜት ተናግሬ ሊሆን ይችላል ምክንያቱ አንድ ጊዜ ብዙ ነገር ስለሚመጣ نسأل الله سبحانه وتعالى أن يغفر لنا ويرحمنا ويتوب علينا نسأل الله سبحانه وتعالى بهلم آجر بهلم هز بهلم سو سلامنا فكرنا محبة الله يوردلن እንደሱ ብለን ነው ዱዓ ማድረግ ያለብን ምክንያቱ ለሁላችን ነው የምንጎዳ ፊተን የሚበዛበት መጥፎ የሚመጣ አላህ ከተቆጣ ደግሞ ለሁላችን ነው መጥፎ ነገር የሚመጣ አላህ ለኩፋር ብቻ አይመርጥም ለሙስሊሞች ብቻ አይመርጥም መጥፎ ነገር ከመጣ ሁሉም ሰው ነው የሚገባበት ጦርነት ከመጣ ለሁሉ ሰው ነው የሚጎዳ ስለዚህ በዚህ ማቆም ፈልጋለሁ ሼር በሉልኝ ስፔሻሊ እናንተ አማርኛ ተናጋሪዎች ሼር በሉልኝ ትግርኛ አረብኛ የምትሉ ታቃላችሁ የኔ ፕሮግራም ብዙ ጊዜ ትግርኛ ነው የምናገረው አንተ ትግርኛ የምትለው አሁን በትግርኛ ጊዜ የለህም
አሁን መጥተህ ትግርኛ አድርግ የምትለው በትግርኛ እዛ ማግኘት ትችላለህ። ፌስቡክም አለ ዩቲዩብ አለ ገብታችሁ የትግርኛና እንዲሁም ብዙ ጊዜ በትግርኛ ነው የምናገረውና አማርኛ ደግሞ ብዙ ሰው ስለሚፈልገው ብዙ ስለሚጠይቅ አስአላህ Subhanahu Wa Ta'ala እንዲሁም ብዙ ጊዜ አማርኛ ብዙ አድርጋለሁ ይያልኩ ምን እንደሆንኩ አላቅም ወደ ትግርኛ ነው የሚሄደው ብዙ ጊዜ እስኪ ዱዓ አድርጉልኝ አሁን ደግሞ ብዙ አማርኛ ለማድረግ ሞክራለሁ ምክንያቱም አብዛኛው ደግሞ አማርኛ ትግርኛ የሚሰማ አማርኛም ይሰማል ስለዚህ አይጎዳም ትግርኛ ግን ብዙ አማርኛ ተናጋሪ ትግርኛ ብዙ ስለሚከብደው ለትግርኛ ተናጋሪ ግን አማርኛ ቀለል የሚለው ስለሆነ እንዲሁም አማርኛ ባበዛ ነው የሚሻለው ስለዚህ አላህ ይቀበለን አላህ አፍ ይበለን ዱዓ አትርሱኝ እናንተ በመሃላችሁ ብዙ ሳሊሖች ሰዎች ስላላችሁ ዱዓ አድርጉልኝ ለሁላችን አንራሳሳ بارك الله فيكم وجزاكم الله خير إن أحسنت فمن الله وإن أسأت فمن نفسي ومن الشيطان طرو كتناقركو كالله توفيقنا ومدفو كتناقركو دمو كراسينا كشيطان أسأل الله سبحانه وتعالى أن يغفر لي ويرحمني ويرحمنا جميعا وآخر دعوانا أن الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته